የገባኝ አንድ ትልቅ ነገር ቢኖር ከእግዚአብሔር በስጦታ የምቀበለው እንጂ በመፍትና ባይገባኝ ግድግርሽ ላይ ልወደቅልሽ ነው ነው እንደዛ ነው ፍላጎትሽ ነው ምንም ግዳጅ የለም በማን አስገደደ እና ታዲያ በቃ ያስረዳውሽ እንኳን ለምን አይገባሽም አይ ምን ነው ፈልገው አምሮሽን ለምን ክፍት አታደርጊው ከራሷ ጋውና ተረርታ ትምጣብሽ በቃ ትረዳ ለራሷ ሩታ ሲጀመር ማለት ነው አንቺ በጣም ብዙ ነገር ያስፈልግሻል ጸሎት ማድረግ አለብሽ ቤተክርስቲያን መሄድ አለብሽ አንድ ቀን እንኳን እስቲ ካብርሽ ጋር ሆነሽ ቤተክርስቲያን ስትሄጂ ነሽ በእውነት አሁን እና አይሚ እና ብሩክ እና ኤፍሬም ይሄዳሉ አንቺ ግን አንድ ቀን እንኳን ሁሉ ጊዜ መጨቃጨቅ በስመ አብ ወልድ አይሰለችሽም እንዴ አንቺ ጸሎት አድርጊ ቅርማ እውነት ይሄ ትዳር እንድጸናልሽ ከፈለግሽ ጸሎት አድርጊ በደንብ መጸለይ ያለብሽ በጣም ብዙ ነገር ይቀርሻል አሁን ቤተሰቦችሽን ትላንትና ተሸርሻቸውን ቤተሰቦችሽን አሁን መልሼ ካልርኳልሽ አሁን ወደ ቤተሰቦችሽ ሸርሽ አብረሽም ደግሞ ወደ ነጽ ተመለሳ እሺ ያድርግለት እሱ ትክክል እውነትም ከሆነ ግን አንቺ እውነት በቃ እንደ ሴትነት ሴት ልጅ በራሷ ጠንካራ ነችና ወንድ ልጅን ደግሞ የምታስተካክለው ሴት ነች እና ሁሉ ጊዜ መጨቃጨቅ ለነገሩ የናንተ ፕራንክ ነው ግን እሱ ሁሉ ጊዜ እሱም ከሌላ ሴት ጋር ካልተያየ የሆነ ነገር ካልሆነ የናንተ ፕራንክ አልቅም እንዴ እውነቴን ያስጠላኛው ንሰለቸኝ ስማሙልድ አንቺ ጸሎት አድርጊ ቅርማ አሁን በማጸልሽ ያለው ጽንዘላሱ እንድጸና አንቺ ጸሎት ማድረግ አለብሽ እረፍት ማድረግ አለብሽ ከዚህ ዩቲዩብ እስቲ ራስሽን አግለሽ ትንሽ ጊዜ ቆይና ቁጭ በይ ከዛ ራስሽን አዳምጪ ምንድነው የሚያስፈልግሽ ያለሽበት ነገር ትክክለኛ መንገድ ነው ወይስ አይደለም ነገ ዛሬ የምታደርጊ ነገሮች ነገ በህይወትሽ አይጥሩ ናቸው ወይስ አይደሉም እውነት ራስሽን ማዳመጥ አለብሽ አንቺ በጣም ብዙ ነገር ነው የሚቀርሽ ዝም ብለሽ እዚህ የመጣሽ ብቻ ትንጣጫለሽ እኛ ልባችን አወለቅሽ እኮ የባንቺ መንጫጫት እና በቃ አሁን ኤፍሬም ትክክለኛ ነገር ብሎሻል ማይድ ፈከፈለክሽ ደግሞ ሄደሽ ረፍት አድርጊ ረፍት ማድረጉ ብቻ ሳይሆን ግን ራስሽንም ደግሞ ማዳመጥ አለብሽ በቃ ራስሽን ቀይሪ ባልሽን ደስተካከል አድርጊ ለሴት ልጅ በነገራችን ላይ ጠንካራ ወንዶች ከጀርባ ጠንካራ ሴት ስላለች ነው በጣም ጠንካራ የሚሆኑትና ለዚህ አንቺ ደግሞ ለባልሽ ጠንካራ ጎን መሆን አለብሽና ሁሉ ጊዜ ባትጨቃጨቂ አሪፍ ነው በርግጥ ሴት ልጅ የምትጨቃጨቀው እንድትስተካከል ነው ግን በዚህ ልክ አይደለም በየቀኑ በየሚዲያ እየወጣች አይደለም ደግሞ የምትጨቃጨቁ መመካከር ያለባችሁ ነገር በውስጥ ቁጭ ብላችሁ መመካከር ሁሉ ጊዜ ነው የምንነጋገረው ካለዚህ ተነጋግረን እናቃለን አለኩ አብርሽስ ሲማረው በእውነት የመረራው ይመስላል እሱ ላንተ የምትገባ ፍቅር ነበረች እውነት እኔ ፍቅር በጣም ነው የምወዳት ደስ ትላለች የሆነ የተረጋጋች ነገር ነችና ለሁሉም ነገር እውነት ሩታ ራስሽን አዳምጪ ትክክል በርግጥ ይሄ ፕራንክ ነው የሚመስለኝ እንጂ እኔ ትክክል ነገ አብርሽና ሩታ አብሮ ይኖራሉ የሚለው ነገር የለም በእውነት ግን በቃ አበዛችሁ ስታበዙ ደግሞ ያስጠላል ሁሉም ነገር እንጂ እውነት እናንተ አሁን ሰርግ ማድረግ ብትፈልጉ ኑሮ ለምን ቤተሰቦቻችሁ በሌለበት ዱባይ መጣችሁ በጾም ምድር ለምንድን ነው ሰርግ የደገሳችሁት እናንተ የኦርቶዶክስ እምነት ተከታይ ናችሁ በዛን ሰዓት ቤተክርስቲያን መሄድ ሲገባችሁ መጣችሁ ሰርግ ደገሳችሁ አሁን ደግሞ መልሳችሁ እዚህ መንጣጣት ለዚህ እኮ ነው አንቺ የእምነት ጉድለትም አለብሽ የሚልሽ ለምን መሰለሽ ጠንካራስ ብትሆኚ ጎበዝ ብትሆኚ በሃይማኖትሽም ደግሞ የሆነ በቃ በስም ብቻ ሃይማኖታችን ይሄን ነው ማለት ሳይሆን የሆነ ነገር ማድረግ ያለብንን ነገር መኖር አለብን ማለት ነውና አንቺ በዛን ሰዓት አሁን ስለ ሰርግ ሰው ማያሰብ ያለብሽ በማማት ጊዜ መጸለይ መስገድ ያለብሽ ሰዓት ነበር እዛን ጊዜ ሰርግ ያድርገሽ በራቁትሽ ሆነሽ አንደኛ ነገር ሁለተኛ ነገር ደግሞ በቃ በዛን ጾም ምድር በኦርቶዶክስ እምነት አይፈቀድም አንቺ ሰርግ መደገስ የለብሽም ነበር እውነት ፕራንክም ቢሆን እኮ ሲበዛ ያስጠላል ያንቺ ደግሞ በጣም በዛ እና አንቺ ወደ ራስሽ ተመልሰሽ ጸበል ሄደሽ ጸበል ጂ ጸሎት አድርጊ ስገጂ ከዛ ፈጣሪ ይርዳሽ እውነት ንሳ መግባት አለብሽ ንሳ ግቢ ከአባቶች ጋር ተነጋገሪ ከዛ በኋላ ነገሮቹን ሁሉ ይስተካከልልሻል እንጂ አሁን ዝም ብለሽ በሜዳ አትንጫጭ በቃ እሱንም ከሆነ ማስተካከል ያለብሽ አንቺ ነሽ ወንድ ልጅ የዋን እውነት ካፈቀረሽ ይስተካከላል የማይስተካከልበት ምንም ነገር ምክንያት የለም
ደግሞ አብርሽ ይወድሻል በቃ አንደኛውን ትቶ ስለመጣ ስለሚወድሽ ነው ያኛውን ይወትቶ የመጣ ስለዚህ ማስተካከለሽ አብርሽ መቀጠል ያለብሽ አንቺ ነሽ እውነት ቤተክርስቲያን እጂ እስቲ ጓደኞችሽን ያያቸው እውነት እስቲ ጓደኞችሽን ያያቸው አይሚ ይቱ ከአንቺ ከጎናችሁ አብራችሁ ነበር ሲሰሩ የነበረው አሁን የቱ ጋር እንዳለችው እስቲ ቡሩክ ራሱ እና ኤፍሬም የኤፍሬም ጓደኛ እውነት በቃ አንቺ ዝም ብለሽ አትንጫጭ ልጁንም አባላሽሹ ከቤተሰቦችም አራክሹ የሆነ አንዳንዴ መተሳሰብ ጥሩ ነው እኔ ለሱ ማስቤ ሳይሆን አንቺ የምትጨቃጨቅበት ምክንያት ሊኖር ይችላል ግን አንዳንዴ ማዳመጥና ሐለ ሚዲያው ውጪ ማነጋገር ይቻላል በቃ ጊዜ ወስዳችሁ ሁላችሁ መካከርና መነጋገር አለባችሁ ሁሉ የመጣሽ እየተንጫጨሽ ራሳችን አታሳመምን በእናትሽ እና ትክክል አሁን ነፂ ካደገች በኋላ ደግሞ ሌላ ሰው ጋር ፕራንክ ይሄዳል አሁንም እኮ ነፂን ለማሳደግ ነው ፕራንክ የሚያደርጉ እውነት ይሄን ሞኝ ያገኛችሁን እኮ በእውነት ታዛዝኑ እኔ በርግጥ ብዙ ማልከታተላችሁ የተቆራረጠን ቲክቶክ ላይ ነው ማየው እኔ በፊት ነበር የምከታተላችሁ አሁን ግን ፕራንካችሁ አስጣላኝ በቃ በዛ እና እውነት ተራ በስማሙልድ ልቦና ይስጣችሁ የገባኝ አንድ ትልቅ ነገር ቢኖር ከእግዚአብሔር በስጦታ የምቀበለው እንጂ በመፍትና ባይገባ